ህዝቡ ለሁለት ተከፍሏል። ከየትኛው ወገን ነው? በቅርቡ ኮሜዲያን እሸቱ መለሰ በማህበራዊ ሚዲያ በተለይም በቲክቶክ ላይ አነጋጋሪ የሆኑትን እንደ ሃና ወይም ባምቢ ሀበሻ ያሉ ተጽዕኖ ፈጣሪዎችን በተመለከተ ጠንከር ያለ ትችት መሰንዘሩ ይታወሳል። እሸቱ በቪዲዮ ላይ እነዚህ ወጣቶች በቲክቶክ ላይ ከሚያሳዩት ስርዓት ጋር በተያያዘ የገንዘብ ፍቅር ያለባቸውና እንዲሁም የወጣ ድርጊት ከፈጸሙ በኋላ ቤተክርስቲያንና ገዳማት ላይ ሲገኙ እንዲሁም የሃይማኖት ተቋማትን ሲያስተዋውቁ ማየት ኖርማል አይደለም፣ ልክ አይደለም በማለት ወቅሷል። የኃጢአተኛ ገንዘብ በእግዚአብሔር ዘንድ ተቀባይነት የለውም እስከማለትም ደርሷል። እሸቱ በማህበራዊ ሚዲያ ላይ ያለውን የስነ ምግባር መላላት ማውገዙ በበርካቶች ዘንድ የሚደገፍ ቢሆንም ጉዳዩን በቀጥታ ከሃይማኖት ጋር አያይዞ የሰጠው ብያኔ ግን በእጅጉ በርካቶችን ያስቆጣ መሆኑ ተገልጿል። እሸቱ በርካቶች ዘንግቶታል ያሉት ጉዳይ የእግዚአብሔር መንገድና አሰራር ሁሌም የማይመረመርና ያልተጠበቀ መሆኑን ነው የሚሉ በርካቶች እንዳሉ ሁሉ አስተያየቱ ደግሞ ልክ ነው፣ በቤተክርስቲያኒቱ ስም መደበቅ አያስፈልግም የሚሉ ደግሞ በሌላ ጎራ ሆነው በሁለት ተከፍለው ግማሾች ባምቢ ምንም እንኳን በሶሻል ሚዲያ ላይ የምትሰራቸው ስራዎች መጥፎም ጥሩም ቢሆኑ ለቤተክርስቲያን የምታደርገውን ግልጋሎት ወይም ድጋፍ ልትቀጥል ይገባል እያሉ ሲገኙ፣ ሌሎች ደግሞ እንደ መደበቂያነት መጠቀሙ ሊበቃ ይገባል የሚል ጎራ ተይዟል። የትኛው ጎራ ነው? ሐሳባችሁን ኮሜንት መስጫው ላይ አስቀምጡ። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን እንድትጫኑ ጋብዛለሁ። አመሰግናለሁ።